ዛሬ በዴሊስ ታሪክ ውስጥ ትልቅ ቀን ነው። ለእኔ ደግሞ ልዩ ቀን ነው። ለምን መሰላችሁ? ገና ከሳምንት በፊት ስለ አዲሶቹ የወርልድ ሂሮስ ካርዶች መምጣት የመጀመሪያውን ፍንጭ ስነግራችሁ ባለፈው አንድ ወር ሙሉ በሙሉ ምንም አይነት ይፋዊ ሚዲያዎች ላይ ያልወጡ የውስጥ ዳታዎችንና ሚስጥሮችን እያንዳንዱን መስመር ፈልፍዬ ሳቀርብላችሁ ብዙዎቻችሁ ነገሩን እንደ ተራ ወሬ ወይም ደግሞ እንደ ግምት ቆጥራችሁት ነበር። ነገር ግን እውነታው ተሸሽጎ አይቀርም። እኔ ቪዲዮ ሰርቼ በለቀኩኝ በ3 ሰዓታት ልዩነት ውስጥ ብቻ ኤፍቲጂ በኦፊሻል የኢንስታግራም ገጹ ላይ እኔ የተናገርኩትን እያንዳንዱን ተጫዋችና ሬቲንግ 100% ኦፊሻል አድርጎታል። ይህ ዝም ብሎ ያጋጣሚ ግምት አይደለም። ይህ ላለፉት ሳምንታት ሌት ተቀን ሰራቸው የነበሩት ጥልቅ ምርምሮችና የታሪክ ትንተናዎች ውጤት ነው። ዛሬ እኔ ቀድሜ የተናገርኩት እውነት መሆኑን መላው የጌሙ ማህበረሰብ በተግባር አይቶታል። እሺ አሁን ደግሞ ኤፍቲጂ በይፋ ወደ ለቀቃቸውና እኔ ቀድሜ ወደ ነገርኳቸው አስገራሚ ካርዶችና ሬቲንጎች በቀጥታ እንግባ። እያንዳንዱ ስታቲስቲክስ ባለፈው ቪዲዮ ላይ ተናግሬያለሁ። በመጀመሪያ የኮስታሪካው ኩራት ኬለር ናቫስ በ2014 የዓለም ዋንጫ ላይ ያሳየው የአስገራሚና ድንቅ ብቃቱ ታስቦ በ85 ሬቲንግ እኔ እንደተናገር 100% መጥቷል ማለት ነው። በመቀጠል ደግሞ የቤልጅየሙ አማካይ የ2018 የሩሲያ የዓለም ዋንጫ እውነተኛ ኢንጂነር ኬቨን ዴብሬና በ86 ሬቲንግ እኔ እንደነገርኳችሁ መምጣቱ ተረጋግጧል ማለት ነው። በዚያው ደግሞ በ2018 የዓለም ዋንጫ ላይ ክሮሻን እስከ ፍጻሜ ድረስ ይዞ የተጓዘውና በሜዳው ላይ የማይደክመው አይቫን ፔሪሲች በ84 ሬቲንግ መጥቷል። የፍጥነቱ ንጉስ የእንግሊዝ መከላከያ ግንብ ካይል ወከርም ደግሞ በ2018 የነበረ ብቃቱ ታይቶ እኔ እንደነገርኳችሁ በ84 ሬቲንግ በይፋ መጥቷል ማለት ነው። ሌላኛው ትልቅ ሰርፕራይዝ ደግሞ የ2014 የዓለም ዋንጫ ኮከብ ግብ አስቆጣሪና አስደናቂ ጎሎችን ያስመለከተን ጄምስ ሮድሪጌዝ በ85 ሬቲንግ ወደ ጨዋታው በታላቅ ክብር ተመልሷል። የዘመናችን ወጣት ተከላካይ በ2022 የኳታር ዓለም ዋንጫ ላይ ደግሞ የአርጀንቲናና የክሮኤሺያን ጨዋታ ላይ ጭምር አስደናቂ ብቃት ያሳየ ጆስኮ ግቫርዲዮል ደግሞ እንደተናገርኩት 84 ሆኖ መጥቷል። አሁን ደግሞ ሁላችንም ወደምንጠብቃቸው የጌሙ እውነተኛ ነገስታት ወደ ታላላቆቹ ካርድ እንለፍ። ክርስቲያኖ ሮናልዶ የ2018 የሩሲያ ዓለም ዋንጫ ላይ በስፔን መረብ ላይ ያንን የማይረሳ ሃትሪክ የሰራበት ፍጹም የአካላዊና የቴክኒክ ብቃቱ ጫፍ ላይ የነበረው ያ የፕራይም ዘመኑ ታስቦ በነገርኳችሁ መሰረት 87 ሬቲንግ ሆኖ በይፋ መጥቷል። ከሱ ጎን ደግሞ የዓለም እግር ኳስን ማክተሚያ ያደረገው የ2022 የኳታር ዓለም ዋንጫን በክብር ያነሳውና ውድድሩን ሙሉ በሙሉ በራሱ ስም የጻፈው ሊዮኔል ሜሲ በ87 ሬቲንግ እንደነገርኳችሁ መጥቷል ማለት ነው። ይህንን መረጃ ከዚህ በፊት በነበሩኝ ቪዲዮዎች ላይ በጥልቅ እንዳያችሁት ባለፈው ዓመት ያየናቸውን የሻምፒዮንስ ካርዶች ለምሳሌ ሜሲ፣ ካንቴ፣ ዲማሪያ በቴክኒክ ደረጃ የክለብ ፕራይም ጊዜያቸው ብቻ የሚያሳዩ እንጂ የዓለም ዋንጫ አሸናፊነታቸውን የሚገልጹ እንዳልነበሩ፣ የዘንድሮቹ የወርልድ ዊነርስ ካርዶች ግን ሙሉ በሙሉ በሀገራዊና በዓለም ዋንጫ ታሪካዊ ብቃታቸው ላይ ተመስርተው የተሰሩ እጅግ ልዩና ውድ ካርዶች እንደነበሩም ተነጋግረናል። በሬቲንጋቸውም ሆነ በካርድ ዲዛይናቸው ሰማይና ምድር ይለያያሉ። እንግዲህ እውነታው ይህ ነው። እኔ ቪዲዮን ሰርቼ በጨረስኩ በ3 ሰዓታት ውስጥ ብቻ ኤፍቲጂ እውነቱን ይፋ አድርጎታል ማለት ነው። ይህንን እያንዳንዱን መስመር በጨረስኩ በ3 ሰዓታት ውስጥ ኤፍቲጂ እውነቱን ይፋ አድርጎታል። ይህንን ጥረቴንና እውነተኝነቴን እና የትንተና ስራዬን የምትደግፉ ከሆነ አሁኑኑ ቻናሉ ላይ ያሉት የላይክ እና የሰብስክራይብ በተን በመንካት አሁኑኑ ቻናሌን ላይክ እና ሰብስክራይብ አድርጉ እና ሁልጊዜም ከጎኔ መሆናችሁን አሳዩ።